ለግራፊክስ ዲዛይን የሚጠቅመን 6 የሶፍትዌር አይነት ነው። ከነዚህ 6 ሶፍትዌር ውስጥ አንደኛ ኢንክስኬፕ። ይህ የሶፍትዌር አይነት ክፍያ የሌለው ወይም በነፃ ዳውንሎድ ማድረግ የምንችለው ነው። ብዙ የኮምፒውተርን አቅም ወይም ፐርፎርማንስ አይጠይቅም። ይህ ሶፍትዌር ብዙ የተወሳሰበ አይደለም፣ ማለትም በትንሽ ስኪል መልመድ የምንችለው የሶፍትዌር አይነት ነው። ለጀማሪ ዲዛይነሮች ተመራጭ። ይህ ሶፍትዌር ሎጎ፣ ካርቶን መሰል ቬክተር፣ የሚያምሩ ቴክስቶችን ዲዛይን ለማድረግ ይጠቅመናል። በተጨማሪም 3D የሆነ ሼፖችን ለመስራት ወይም ዲዛይን ለማድረግ ይጠቅመናል። ይህ ሶፍትዌር ለማግኘት ኮምፒውተራችን ላይ ኢንክስኬፕ ብለን ሰርች በማድረግ ወይም ጉግል ላይ ሰርች በማድረግ ማግኘት እንችላለን። የመጣልን ፋይል ዳውንሎድ አድርጎ መጠቀም። ሁለተኛ ሶፍትዌሩ ፎቶስኬፕ ይባላል። ይህ እንደ ኢንክስኬፕ ነፃና ብዙ የኮምፒውተር ፐርፎርማንስ የማይጠይቅ የሶፍትዌር አይነት ነው። በተለይ ለግራፊክስ ዲዛይን ጀማሪዎች በጣም ተመራጭ ነው። ይህ የተለያዩ የሚያማምሩ ፊቸሮች አሉት። ስለዚህ ቴክስቶችን በአማረ መልኩ ለማዘጋጀት ይጠቅመናል። የራሱ የሆነ ላየር አጀስትመንት ስላለው ዲዛይናችን የበለጠ ውብ እና ሳቢ እንዲሆን ያደርገዋል። ይህ ሶፍትዌር ለስኬቺንግ ወይም ስዕሎችን ለመሳል በጣም ተመራጭ የሆነ የሶፍትዌር አይነት ነው። ይህን ሶፍትዌር ቀጥታ ጉግል ላይ ፎቶስኬፕ ብለው ሰርች አድርገው አያገኙትም። የሚያገኙት filesar.com ብለው ገብተው እዛ ላይ ይህን ሶፍትዌር ይህን አፕ ማውረድ ይችላሉ። ሶስተኛ ክሬታ። ይህን ሶፍትዌር በቀላሉ ዳውንሎድ እና ኢንስታል ማድረግ ይቻላል። የኮምፒውተርንም ብዙ ፐርፎርማንስ አይጠይቅም። ይሄ ክሬታ ሶፍትዌር በጣም ብዙ አይነት ብሩሾች ስላሉት በብዙ ዲዛይን የተዘጋጀ ስላለው የፈለግነውን ዲዛይን ለማድረግ ያግዘናል። በእጃችን የሳልነውን ምስል ወደ ዲጂታል በቀላሉ ቀይረን ኤዲት ማድረግ እንችላለን። ይህ ሶፍትዌር እንደ ሌሎችም ሶፍትዌር ለስኬቺንግ ወይም ስዕሎችን ለመሳል በጣም ተመራጭ የሆነ ሶፍትዌር ነው። ይህን በቀጥታ ጉግል ላይ ሰርች በማድረግ ክሬታ ብለው ፋይሉን ማግኘት ይችላሉ። አራተኛ ጊምፕ። ይህ ፎቶ ኤዲት ለማድረግ ተመራጭ ነው። ላየሮች ኮምፕሌክስ አይደሉም። ፎቶሾፕ የሚሰራውን መስራት ይችላል። ነገር ግን ይህ ለየት የሚያደርገው ከፎቶሾፕ ዝቅተኛ ፐርፎርማንስ ባላቸው ኮምፒውተሮች ላይ ኢንስታል አድርገን መጠቀም እንችላለን። ይህን ሶፍትዌር ቀጥታ ከጉግል ላይ ሰርች በማድረግ ዳውንሎድ ማድረግ እንችላለን። አምስተኛ ግራቪት ዲዛይነር። ይሄ በጣም ተወዳጅና ተመራጭ የሆነ ሶፍትዌር ነው። በተለይ ሎጎዎችን ለማዘጋጀት ኢሉስትሬሽኖችን ወይም ኤዲት ለማድረግ በጣም የሚያምር የሶፍትዌር አይነት ነው። በተለይ ጥራት ያላቸውን ካርቶን መሳይ ቬክተር ምስሎችን ዲዛይን ያደርግልናል። በጣም የሚያማምሩ ሎጎዎች በዚህ ሶፍትዌር መስራት እንችላለን። ስድስተኛና የመጨረሻው paint.net ነው። ይህ በጣም ቀላል የሆነ ሶፍትዌር ነው። ፎቶ ኤዲት ያደርጋል፣ ስዕሎችን ይስላል። ለአጠቃቀም በጣም ቀላል ቢሆንም ብዙ ፎቶዎችን በአማረ መልኩ ዲዛይን ያደርግልናል። ይሄ ያካተታቸው ኤዲቲንግ ኦፕሽን አለው፣ ምርጥ ሴሌክሽን ቱሎች፣ የተለያዩ ኢፌክቶች አሉት። ስለዚህ ማንኛውንም ዲዛይን ከቀላል እስከ ውስብስብ ያሉ ምስሎችን ዲዛይን እና ኤዲት ያደርግልናል። ቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ።